አረብ ተባረክ ብርኩን ተጎበዝ በላይ ያውልህ እንጀራህን ቦግ ያርግልህ እንዴት አይ ብዬ ነው የመረኩት። ከዚህ በፊትም እንግዲህ ፕሮጀክቱ ከመግባቱ በፊት የተለያየ የኢትኒክ ኮንፍሊክቶች ነበሩ በዚህ አካባቢ ላይ። በዛ ኢትኒክ ኮንፍሊክት አማካኝነት ወጣቱ እንግዲህ ከወጣቱን ብቻ ሳይሆን ማህበረሰቡ ላይ አጠቃላይ የዴይ ቱ ዴይ ያለውን አክቲቪቲ መተግበር በጣም የሚያዳግትበት ጊዜ ነው የነበረው። ወደዚህ ፕሮጀክት ከመጣን በኋላ ስልጣና ከወሰዱን በኋላ ገንዘቡን ፈንድ ሲያደርጉልን ወደ ፍየል ግዢ ነው የገባን። ስራውን እየሰራን የሆነ ስራ ለመቀየር ተነሳሽነት ስናስብ ሸጥንና ጥቂት ፍየሎችን 29 ሺህ ብር ለእያንዳንዱ ሰው ደረሰን። 29 ሺህ ብር ለእያንዳንዳችን ሲደርሰን 29 ሺህ ብር ካገኘሁኝ ይችን ከማጠፋት ትንሽ የሆነ ብንቀሳቀስባት በማለት 15 ቀፎዎችንና ትንሽ 1-2 ኪሎ ሽንኩርት ዘር ገዝቼ በዚህም ጎን ለጎን ብነሳ ይሻላል በማለት ፍየሎችንም ጠቅልዬ ሳላጠፋ ፍየሎችም አሉኝ። ገንዘብ በሌለን ሰዓት ይህንኑ የጉሬዋ ነው እንጂ የምንጠቀመው እዛ ላይ ለክፍያ ብር ስላልነበረን ምንም ማድረግ አልቻልም ነበር። አሁን ላይ ግን ይችን ገንዘብ ስላገኘሁኝ መክፈል ያለብኝን እየከፈልኩ በትርፋ ደግሞ እዚህ እየተንቀሳቀስኩኝ ንጹሃም እየተጠቀምኩ ነው። ይቺ እናንተ ስራ መጣይለት በዛ የተንቆላቆለ አይምሮ ረጋልኝ። የሱ ቀርቶ እኔን እየረዳኝ ነው ዛሬ። እቺን ተውዲያ ዲጦም ጀምሮ ዘንድሮ እቺን አሁን ለውጥ አግኝቻለሁ። እንኳን እሱን እኔም ለውጥ አግኝቻለሁ እና ለወደፊትም አሁን እንዲቀጥልበት ነው የምፈልግ። የንብ እርባታውና የሽንኩርት ማሳውን ልሰራ ያሰብኩኝ እንደዚህ አካባቢ ጤፍ ብዘራ ይሆናል ብዬ አላስብም። ሲጀመርም አየሩም ተስማሚ ስላልሆነ እዚህ አካባቢ ላይ አንዳንድ አልፎ አልፎ የሚያቸው ሰዎች ከገንዘብ እጥረት እንጂ ፊት ላይ አላማ ነበረኝ። ቀፎ ባሪፍ እየሰሩ ይለወጡበታል። ሽንኩርትም እንደዛው በተመሳሳይ እንግዲህ ወርልድ ቪዥን ኢትዮጵያ የፒስ ቢልዲንግ ፕሮጀክትን ይዞ ከገባ በኋላ እንግዲህ የተለያዩ ሰፖርቶችን አድርጓል። ለምሳሌ ከወጣቶች ብንነሳ ለወጣቱ የቤዚክ ኢንተርፕሪነርሺፕ ኤንድ አካውንቲንግ ስኪል ትሬኒንግ በመስጠት ካፓሲቲያቸውን ከፍ እንዲያደርጉ ለማድረግ ነው እየተሰራ የነበረው። ከዛ በኋላ የሚመጣው ለውጥ ምንድነው? ወጣቱን በካሽ ሰፖርት በማድረግ በተለይ የፒስ አምባሳደሮችን ወይም የሰላም አምባሳደሮች የምንላቸውን ወጣት በማደራጀት በቡድን በማደራጀት እንግዲህ የራሳቸውን ቢዝነስ እንደ ኢንተርፕሬኒየር እንደ ቤስት ኢንተርፕሬኒየር ወይም እንደ ሞዴል ኢንተርፕሬኒየር አክት እያደረጉ ቢዝነስ እየፈጠሩ እንዲሰሩ ነው እንግዲህ ሲደረግ የነበረው። ደመቀ ትምህርቴን እንዳላቋርጥ ይመክረኛል። ደብተር እስክሪብቶ ሲያልቅብኝ ይገዛልኛል እና እንደ ሌሎች እንዲያቋርጥ ልጆች እንደነሱ እንዳልባሽ ይመክረኛል። ቤተሰቦችን ማለት መጠቀም ያለባቸው እስከዛሬ ዳጉሳና በቆሎ ይጠቀሙ ከሆነ በቆሎና ሩዝ፣ ዳጉሳና ጎቤ ይጠቀሙ ከሆነ ደግሞ ዳጉሳና በቆሎ እንዲጠቀሙ አድርጌያለሁኝ። ሲቀጥል ከኔ ስር ያሉትን እህት ወንድም ለማስተማር እየሞከርኩኝ ነው። ደብተር ይጎል ከሆነ ደብተር አሟልቼ እስክሪብቶም እንደዛ በተመሳሳይ ጫማ አልቆባት ከሆነ ጫማ ገዝቼ ዩኒፎርም ተቀዶ ከሆነ አሰፍቼ ከትምህርት አቀሪ እንዳትባል ከፋፍቼ ሰዳታለሁ። የሰላም አምባሳደር ስልጠናውን ከወሰድኩኝ በኋላ እኔ ጋር ያገኘሁትን ለውጥ ካየሁኝ በኋላ ለጓደኞቼ የሰጠኋቸው ምክርና ትምህርት ቢኖር ካልባላኝ ቦታ ወጣው ራሳቸውን መለወጥ እንዲችሉ ሄጄ ቤተሰብ ድረስ አናግሬያለሁኝ። አንዱን ልጅ እኔ ያችን መስኖ ስሞክር አብሮኝ ትንሽ መስኖ ሞክሮ ነበረ። 3 ኩንታል 4 ኩንታል አካባቢ ሽንኩርት አግኝቷል ከመጥፎ ሱስ ተላቆ ማለት ነው። ሌሎችም ልጆች አሁን 2 ቀፎ 3 ቀፎ በየቤታቸው እየሰሩ አስቀምጠዋል። አሁን ላይ እንሰቅላለን ብለው ማለት ነው መስቀል ሰዓት ገና ስለሆነ እንጂ እና ብዙ ልጆች እየመከርኩኝ ጥሩ ቦታ እንዲውሉ ለማድረግ ሞክሬያለሁ። በጣም የምወደው የትምህርት አይነት ሶሻል ነው። እኔ ሳዲግ መሆን የምፈልገው ዶክተር ነው።
እዛ አካባቢ የምትኖር ያክስቴ ልጅ ዶክተር ስለሆነች እሷን አይቼ ነው ዶክተር መሆን የፈለኩት።